እሺ ስለራሴ ለመግለጽ ቢያንስ በትንሹ ብሞክር የሚሰራው አይቲ ካምፓኒ ላይ ነው። የአይቲ ካምፓኒ ስሙ ኤችቢጂ ይባላል። ከአዲስ ሲስተም ኢንተግሬሽን ጋር አንድ ላይ ተባብሮ የሚሰራ ካምፓኒ ነው። አዲስ ሲስተም እዚህ አዲስ አበባ 4 ኪሎ ነው ያለው። ኤችቢጂ ደግሞ ዱባይ ነው ያለው። በዋናነት የተቀጠርኩት ለኤችቢጂ ነው እና አሁን የተወሰነ ጊዜ 1 አመት ያክል ሰፖርት እንድንሰጥ የሰሩት ፕሮጀክት አለና ያም ፕሮጀክት ሚኒስትሪ ኦፍ ኢኖቬሽን ላይ አዲስ ዳታ ሴንተር የገነቡት አለ። በዛ ዳታ ሴንተር ላይ ለ1 አመት ያክል ሰፖርት እንድንሰጥ በሚለው ነው የገባነው። አሁን ኦልሬዲ ግማሹን ጨርሰናል። 6 ወርን ጨርሰናል። 6 ወር ይቀረናል። ለ1 አመት ያክል በሚኒስትሪ ኦፍ ኢኖቬሽን እንግዲህ ኢትዮጵያ ላይ በቴክኖሎጂ የሚታወቀው ተቋም ነው እና በዛ ላይ 1 አመት እንድንቆይ ተብለናል። አሁን ወደ ስራ ቦታ እየደረስኩ ነው። ሚኒስትሪ ኦፍ ኢኖቬሽን ያው ከፊት ለፊት አለ ህንጻው። የሚታያችሁ ከሆነ ከፊት ለፊት ላይ ያለው ይሄ ነጩ ህንጻ ራሱ ሚኒስትሪ ኦፍ ኢኖቬሽን ነው እና እየደረስኩ ነው። ቢያንስ አንድ 5 ደቂቃ ግቢ ለመድረስ 5 ደቂቃ ነው የሚቀረውና በዋናነት እዛ ላይ የሚሰራው እንግዲህ ዳታ ሴንተር ላይ ሰፖርት እንድናደርግ ነው። ከገባን የ3 ወር ኢንተርንሺፕ ሳንጨርስ ነው 1 ወር ሲቀረን ነው ሚኒስትሪ ኦፍ ኢኖቬሽን ሰፖርት እንድናደርግ ተብለን የተላክነው። ይኸው ሚኒስትሪ ኦፍ ኢኖቬሽን የኛ የኢትዮጵያ የቴክኖሎጂ ማማ የሚባለው ከፊት ለፊት ምናልባት ጽሁፉ የምታያችሁ ከሆነ እዛ ነው አሁን ለጊዜው የሚሰራው። አመሰግናለሁ።